ሰላም የጌታ ጸጋ ይብዛላችሁ። ይህ የቃሉ ድምፅ ሰዓት ነው። ኖ የእግዚአብሔርን ቃል አብረን እናንብብ። የማቴዎስ ወንጌል ምዕራፍ 22። ኢየሱስ መለሰ፣ ደግሞም በምሳሌ ነገራቸው እንዲህ አለ። መንግሥተ ሰማያት ለልጁ ሰርግ ያደረገ ንጉሥን ትመስላለች። የታደሙትም ወደ ሰርጉ ይጠሩ ዘንድ ባሮቹን ላከ። ሊመጡም አልወደዱም። ደግሞ ሌሎች ባሮችን ልኮ የታደሙትን እነሆ ድግሴን አዘጋጀው፣ ኮርማዎቼ፣ የሰቡት ከብቶቼ ታርደዋል፣ ሁሉም ተዘጋጅተዋል፣ ወደ ሰርጉ ኑ በሏቸው አለ። እነሱ ግን ቸል ብለው አንዱ ወደ እርሻ ሌላው ወደ ንግዱ ሄደ። የቀሩትም ባሮቹን ይዘው አንገላቷቸው፣ ገደሏቸውም። ንጉሱም ተቆጣ፣ ጭፍሮችን ልኮ እነዚያን ገዳዮች አጠፋ፣ ከተማቸውንም አቃጠለ። በዚያ ጊዜ ባሮቹን ሰርጉስ ተዘጋጅቷል፣ ነገር ግን የታደሙት የማይገባቸው ሆኖ እንግዲህ ወደ መንገድ መተላለፊያ ሄዳችሁ ያገኛችሁትን ሁሉ ወደ ሰርጉ ጥሩ አለ። እነዚያም ባሮች ወደ መንገድ ወጥተው ያገኙትን ሁሉ ክፉዎችንም በጎዎችንም ሰበሰቡ፣ የሰርጉንም ቤት ተቀማጮች ሞሉት። ንጉሱም የተቀመጡትን ለማየት በገባ ጊዜ በዚያ የሰርግ ልብስ ያለበሰ አንድ ሰው አየና፣ ወዳጄ ሆይ የሰርግ ልብስ ሳትለብስ እንዴት ወደዚህ ገባህ? አለው። እርሱም ዝም አለ። በዚያ ጊዜ ንጉሱ አገልጋዮቹን እጅና እግሩን አስራችሁ በውጭ ወዳለው ጨለማ አውጡት፣ በዚያ ለቅሶ ጥርስ መፋጨት ይሆናል አለ። የተጠሩ ብዙዎች የተመረጡ ግን ጥቂቶች ናቸውና። ስለዚህ ፈሪሳውያን ሄዱና እንዴት አድርገው በነገር እንዲያጠምዱት ተማከሩ። ደቀ መዛሙርታቸውንም ከሄሮድስ ወገን ጋር ላኩበት። እነሱም መምህር ሆይ እውነተኛ እንደሆነ በእውነት የእግዚአብሔርን መንገድ እንድታስተምር እናውቃለን፣ ለማንም አታዳላም፣ የሰውንም ፊት አትመለከትምና እንግዲህ ምን ይመስልሃል? ንገረን፣ ለቄሳር ግብር መስጠት ተፈቅዷል ወይስ አልተፈቀደም? አሉት። ኢየሱስም ክፋታቸውን አውቆ እናንተ ግብዞች ስለምን ትፈታተኑኛላችሁ? የግብሩን ብር አሳዩኝ አለ። እነሱም ዲናር አመጡለት። እርሱም ይቺ መልክ ጽሕፈቱስ የማን ናት አላቸው። የቄሳር ነው አሉት። በዚያ ጊዜ እንኪያስ የቄሳርን ለቄሳር የእግዚአብሔርንም ለእግዚአብሔር አስረክቡ አላቸው። ይህንም ሰምተው ተደነቁ፣ ትተው ሄዱ። በዚያ ቀን ትንሣኤ ሙታን የለም የሚሉ ሰዱቃውያን ወደ እርሱ ቀረቡ፣ እንዲህም ብለው ጠየቁት። መምህር ሆይ ሙሴ አንድ ሰው ልጅ ሳይወልድ ሲሞት ወንድሙ ሚስቱን አግብቶ ለወንድሙ ዘር ይተካል አለ። 7 ወንድማማች በእኛ ዘንድ ነበሩ። ፊተኛው ሚስት አግብቶ ሞተ፣ ዘርም ስለሌለው ሚስቱን ለወንድሙ ተወለት። እንዲህ ደግሞ ሁለተኛ፣ ሶስተኛ እስከ 7ኛ ድረስ። ከሁሉ በኋላ ሴቲቱ ሞተች፣ ሁሉ አግብተዋታልና በትንሣኤ ቀን ከ7ቱ ለማናቸው ሚስት ትሆናለች? ኢየሱስ መልሶ እንዲህ አላቸው፣ መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ። በትንሣኤ እንዲያስ እግዚአብሔር መላእክት በሰማይ ይሆናል እንጂ አያገቡም አይጋቡምም። ስለ ትንሣኤ ሙታን ግን እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ የሚል ከእግዚአብሔር ዘንድ ወደ እናንተ እየተባለውን አላነበባችሁምን? የሕያዋን አምላክ ነው እንጂ የሙታን አይደለም። ሕዝቡም ይህን ሰምተው በትምህርቱ ተገረሙ። ፈሪሳውያንም ሰዱቃውያንም ዝም እንዳሰኛቸው በሰሙ ጊዜ አብረው ተሰበሰቡ። ከእነሱም አንዱ ሕግ አዋቂ ሊፈትነው መምህር ሆይ ከሕግ በማናቸይቱ ትእዛዝ ታላቅ ናት ብሎ ጠየቀ። ኢየሱስም እንዲህ አለ፣ ጌታ አምላክህን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሀሳብ ውደድ። ታላቂቱና ፊተኛይቱ ትእዛዝ ይቺ ናት። ሁለተኛይቱ ይቺን ትመስላለች፣ እርሷ ባልንጀራህን እንደ ራስህ ውደድ የምትል ናት። በእነዚህ በሁለቱ ትእዛዛት ሕጉም ሁሉ ነቢያትም ተሰቅለዋል። ፈሪሳውያን ተሰብስበው ሳሉ ኢየሱስ ስለ ክርስቶስ ምን ይመስላችኋል? የማንስ ልጅ ነው ብሎ ጠየቃቸው። የዳዊት ልጅ ነው አሉት። እርሱም እንኪያስ ጌታ ጌታዬን ጠላቶችን የእግርህ መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው ሲል እንዴት በመንፈስ ጌታ ብሎ ይጠራዋል?
ዳዊትስ ጌታ ብሎ ከጠራው እንዴት ልጁ ይሆናል አላቸው። አንዱም ቃልስ እንኳን ይመልስለት ዘንድ የተቻለው የለም። ከዚያ ቀን ጀምሮ ወደፊት ማንም ሊጠይቀው አልደፈረም።